13 አይነት የማቴሪያል እቃ ትሰጣለች የሴቷ እናት ወይም የሴቷ ቤተሰቦች። ግን ወደ ትዳር ከገባች በኋላ በ13ቱም እቃ ልክ ሙያዋ ባይገኝ ወይም ደግሞ አንድ ሙያዋ ጎልዶ ቢጎድል ማለት ነው ምን ሊፈጠር ይችላል? ትምህርት ይዘን ይሄ ባህል ይሄ ወግ የተናቀ ይመስላል። ግን በዚያ ውስጥ እንደምታየው ይሄ ሙያውን ዛሬ እኮ ስፌት የሚሰፋ የለም፣ ጥጥ የሚፈትል የለም። እንደዚህ ስንል በነገራችን ላይ ጥጥ ፍተሉ ማለት ጥጥ በቻይና በማሽን እያመጣች ነው። ያንን እንኳን የሚፈትል ማለት አሁን በእጁ የለም። እና በዚህ የተነሳ ምን በዛ አሁን ድህነት በዛ፣ ሙያ ስለሌለ። የድሮ አባቶቻችን ይህንን ሙያ ነበር የሚሰጡት። ከበሬው ከማጨው ባሻገር ይህንን ሙያ ነው። በሬውን ቢሰጠው ማድረስ ካልቻለ ይሄን ሁሉ ዕቃ ቢሰጧት ሙያ ከሌላት ያቺ ሴት ውጭ ትባላለች። አሁን ላይ ትኩረት የሚደረገው በአብዛኛው ሰውየው ወይም ሴቷ ኢኮኖሚካል ነው። አቅም አላቸው የላቸውም፣ ገንዘብ መኖር ነው ትኩረት የሚደረገው። ያው ለስሙ ፍቅር ይባላል። ያው መቼም ሲዋደዱ ነው መጀመሪያ የሚገናኙት። ከዛ በኋላ የሚኖረውን ግንኙነት በሀገራችን ብዙ ጊዜ ያየን ነው። ትዳሮች ወደ መሰረታቱ ሲቆይተው ብዙም አይቆዩም፣ ይለያያሉ። እና ትኩረት የሚደረገው ገንዘብና ሀብት ንብረት ላይ ነው። የድሮ አባቶቻችንስ ሀብትና ንብረት ላይ ያላቸው አመለካከት ምን ይመስላል? ሴት ከሕፃንነቷ ጀምሮ የእናቷን ሙያ ትማራለች። ፊት መስፋትን፣ መላው ጠላ መጥመቅን፣ ጠጅ መጥመቅን፣ ማሳለፍን፣ ቁም ነገር ስራ አጠቃላይ መላው የእናቷን ሙያ ተምራ ነው የምትወጣው። እናቷ ቤት ሳትማር አትወጣ። ይሄንን ትምህርት ደግሞ አይ ልጅስ ተምራለች ይሄን ታውቃለች ብላ እናት 13 ዕቃ ባገልግል አድርጋ ስለምትሰጥ ማለት ነው። ሰላም እንዴት አላችሁ ተመልካቾቻችን? ዛሬ በድጋሚ ተገናኝተናል። ለየት ያለ ርዕስ ነው የምናወራው። ዛሬ ከመምህር ጋር ተገናኝተናል። መቼም በሀገራችን ያለው የሰርግ ሁኔታ እናውቀዋለን እና ይህ የሰርግ ሂደት ቀስ በቀስ ምን ላይ ደረጃ እንደደረሰ እናውቀዋለን። ግን መጀመሪያ አካባቢ የሰርግ ስነስርዓታችን ምን ይመስል ነበረ? እንዴት ነበረ? ኢትዮጵያን በአብዛኞቹ ሀገራት የሰርግ ፕሮግራማችን ምን ይመስል ነበር የሚለውን ነገር ዛሬ በሰፊው እናያለን እና ከዛሬው ጋር እያስተያየን እናወራለን። መምህር በድጋሚ ስለመጡ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። በጣም ጥሩ። እስኪ እንሂድ። ሰርግ ከመጀመሪያው ከመተጫጨት ጀምሮ የሰው ልጅ አንድ እንዲሆን መቼም የተፈጠረ ነገር ነው እና እንዴት ነው ትዳር የሚመሰረተው? ከመጀመሪያው ጀምሮ ከመፈላለግ ጀምሮ ያለውን ስርዓት ምን ይመስላል የሚለውን እያየን እንሂድ። በጣም ጥሩ። እንግዲህ በሀገራችን ታሪክ ውስጥ ባህሉን፣ ኑሮውን፣ ወጉን ከመጽሐፍ ጋር ይኖረዋል የሀገራችን ማህበረሰብ። እንግዲህ እንደ መንፈሳዊ ያው ትዳር መጀመሪያ ያው ለአዳም ተሰጥቶታል። ከዛ በመቀጠል ለሁላችንም ተሰጥቷል። ግን ደግሞ በዚህ ውስጥ ደግሞ ባህልና ወጋችን በዚህ በአካባቢያችን በጎንደር ዙሪያ ያለውን እናያለን። እንግዲህ ለምሳሌ እንግዲህ በሀገራችን ውስጥ መጽሐፍ ቅዱስን ሰው ይኖረዋል እና ራሱ ደግሞ በህይወት እንዲኖር ራሱን እንዲያስተዳድር ህይወቱም የጣፈጠ እንዲሆን ባህሎቻችን ከመጽሐፍ ቅዱስ ጋር ከመቆራኘት አልፈው በህይወት ይኖሩ ነበር። ለምሳሌ ከአንድ ሴት ወይም አንድን ወንድ ለማግባት ወይም አንድ ወንድ ሴቷን ለማጨት የሚሄዱት ሽማግሌዎች፣ እነዚህ ሽማግሌዎች እንግዲህ ከአንድ ሴት ልጅ ቤት ሲሄዱ ያቺ ልጅ ለአቅመ ሔዋን ደርሳለች ወይ፣ እንዲሁም ደግሞ እኛ ብናመጣት ህይወት አላት ወይ ማለት ሙያ አላት ወይ፣ ወይም ደግሞ የአባት እናቷን ፈለግ ተከትላለች ወይ፣ ወይስ በሷ ህይወት ውስጥ የሚከናወኑ ስራዎችን ታካሂዳለች ወይ፣ እንዲሁም ደግሞ እናትና አባቶቿ በሃይማኖት እንዲሁም ከማህበረሰቡ ከትውልዱ መልካም ማህበረሰብ መሆናቸውን በደንብ አጥንተው ወደዛች ልጅ ቤት ይሄዳሉ ማለት ነው። ወደ መጽሐፍ ቅዱስ ስንገባ ደግሞ እንግዲህ አብርሃም ለልጁ ለይስሐቅ አጎቱን ሄደህ ከኛ ወገን ከሆነች አጋባ ብሎ ያንን ቃል በማድረግ ዛሬም እኛ በባህል ከሚኖሩ ማህበረሰብ ውስጥ ሄደው ሽማግሌዎቹ ሄደው አጭተው
ቤት ሳይመገቡ ወደ ቤታቸው ይመለሳሉ። በድጋሚው ደግሞ ፍቅራቸው የመጀመሪያ ምግብ ሳይመገቡ ነው የሚመጡ ለሽምግልና ሲሄዱ። ሳይመገቡ አለች። እስኪ እንዴት ነው ስርዓቱ? መጀመሪያ ሲሄዱ ያው ሲሄዱ ልጃችን ለልጅ ሰጠን እንጂ ይሰጥ የሚመርጠው ማን ነው? መጀመሪያ ልጅ ነው የሚመርጠው ወይስ ቤተሰብ ነው? ቤተሰብ ነው የሚመርጠው። አብርሃምም እኮ አጎቱን መረጥለት ያለው ይስሐቅ አልመረጠም። እሱ ነው ቤተሰብ ነው የመረጠለት። እሺ ከዛ በኋላ አዎ ግቢያችን ነው ብለው ሰጡት። ይስሐቅም ካጎቱ ጋር ኖር በቃን ይዞ መጥቷል በመጽሐፍ ቅዱስ። በዚህ በሀገራችንም ደግሞ ልጁ ለአቅመ አዳም ከደረሰ ሴቷም ለአቅመ ሔዋን ከደረሰች እቺ ልጃችን ደርሳለች፣ ወንዱም ደግሞ ደርሷል ተብሎ በዚያ መንገድ ነው ይደረጋል። ያ የመጽሐፍ ቅዱሳዊም ስለሆነ ማለት ነው። በመጽሐፍ ቅዱስም ታሪክ እንደዛ ነው። ለአቅመ አዳም ከደረሰ የሰው ተፈጥሯዊ ማንነቱ ወይም ደግሞ የልጅነት ባህሪው አልፎ ወደ ጉርምስና ባህሪ ድረሱ ዘር የሚተካበት ጊዜ መድረሱ ስለሚታወቅ በዛ መንገድ ሴትም እንደዚያው እና ሽማግሌዎችም በዚያ መንገድ ነው የሚጓዙት። ሄደው ይጠይቃሉ። ሄደው ጠይቀው ልጃቸው የምትሆን ብቻ ሳይሆን ቤተሰቦቻቸው ከነሱ ሃይማኖት ጋር ከነሱ ባህል ጋር ከነሱ ማንነት ጋር የሆኑ ከሆነ ይጋባሉ ማለት ነው። አሜን ብለው ይቀበሏቸዋል። ግን ደግሞ እንዳሉ አሜን አይሏቸው። መክረን ዘክረን ሲናስ ተብሎ ይመለሳሉ ማለት ነው። ከዛ በመቀጠል መጀመሪያ ላይ ምግብ የማይበሉት ለምንድን ነው? ምግብ የማይበሉት ገና ሐሳቡን ሳይጨርሱ ሐሳቡን ጨርሰው አሜን ብለው ገና አልተቀበሉም። ይሄ ማለት ያችን ሴት ገና እነዚህኞችም በደንብ ሳናውቅ ሳንመረመር ብለው እነሱም እንደዚሁ ሁለታቸውም ሁለት ልብ ላይ ናቸው። ቢሄዱም ምልክት እንጂ ምልክቱ ቦታ ከዋናው ቦታ አልደረሱም። ተመልሰው ግን ሲሄዱ እሺ አንተስ ግቢያችን ተብሎ አሜን ይባላል ማለት ነው። አሜን ከተባለ በኋላ ግን አንድ ሴት በዚያ ማህበረሰብ ውስጥ በህይወቷ ውስጥ በጎጆዋ ውስጥ ማስተላለፍ ያለባት መጀመሪያ እንዳውኑ ሰርተፊኬት ሳይሆን የሙያ ሰርተፊኬት ትማራለች ከእናት ከአባቷ ጋር ስትኖር። ገና አንድ ሴት ከህፃንነቷ ጀምሮ የእናቷን ሙያ ትማራለች። ፊት መስፋትን፣ መላው ጠላ መጥመቅን፣ ጠጅ መጥመቅን፣ ማሳለፍን፣ ቁም ነገር ስራ አጠቃላይ መላው የእናቷን ሙያ ተምራ ነው የምትወጣው። እናቷ ቤት ሳትማር አትወጣም። ይሄንን ትምህርት ደግሞ አይ ልጅስ ተምራለች ይሄን ታውቃለች ብላ እናት 13 ዕቃ ባገልግል አድርጋ ስለምትሰጥ ማለት ነው። ወንዱም ልጅ አባቱ ጋር ገበሬማ አባቱ ከሆነ የገበሬው ሙያ ሙሉ ተምሮ አውቆ ተረድቶ ከቀንበሩ ብቻ ሳይሆን ከበሬው እርሻ ብቻ ሳይሆን በግ ሲያርድ ቆዳ ማውጣትን፣ ፍየል ሲያርድ ቆዳ ማውጣትን፣ እንዲሁም ደግሞ የጭነቱን ብትል አህየውንም በቅሎውን አጫጫን ኳርቸው መላህን ከአባቱ ተምሮ ነው የሚወጣው። ዲዋላ ይሄንን ሙያ ካላወቀ በሱ ዘንድ ስንት ሙያ ይሆናል? አሁን በወንድ ዘንድ ዘንድ ወደ 12 ሙያ ማለት ነው። እሺ በሴቷ ዘንድ ደግሞ ሙያ ብቻ ሳይሆን 13 ስጦታዎች ይሰጣታል። 13 ሰርቲፊኬት ማለት ነው። እነዚህ ወደ አሁኑ ስንገባ ግን እነዚህን ማህበረሰቡ ይረዳቸው በዚህ ዘመን ማለት ነው። እነዚህ አባቶቻችን ተረድተው ግን ያቺ ሴት ወደ ወንዱ ቤት ስትሄድ አትቸገርም። ሙያ ነው ተምራለች፣ አውቃለች፣ ተረድታለች። ሁሉን ነገር አውቃ ተረድታ ነው የምትሄድ። ለጎጆ ለመውጣትም አትቸገር። እንጀራ መጋገርም ትችላለች፣ መፍተልም ትችላለች። ልብስ እንኳን ቢያልቅባቸው መፍተል ትችላለች። ጠላ እንኳን ቢያልቅባቸው ጠላ መጥመቅን ትችላለች። ጠጅንም እንኳን ቢያልቅባቸው ጠጅ መጥመቅን ትችላለች። የአልፎ መብራት እንኳን አሁን ምናየው ጧፉ እንኳን እኮ በፊት በሰም ጠጅ ከተጠመቀ በኋላ የጠጁ ቅራሪ ወይም ደግሞ አተላ ነው እኮ ለሰም የሚሆነው። ለመብራት ዛሬ ጧፍ ለቤተክርስቲያን ነው። ዛሬ እኮ ያ ሁሉ የለም። እነዚህ ሁሉ ጥበቦች ያሉበት መሰረት ትማራለች። መሰረት ያለበትን ህይወት ያለበትን መላ እስከ እድሜ ልኳ ድረስ ያለውን ህይወት እናት በአባቷ ቤት ተምራ ነው የምትወጣ። እሺ ዛሬና ነው አይሆንና ማለት ነው። የዛሬው ባላይቺ ሴት
አሜን ተብሎ ግቡሹ አሜን ከተባለ ወደ ሰርግ ይኬዳል። ያ በዘመነ ቀበላ በሀገራችን ዘመነ ቀበላን ይገባል። ያ ዘመነ ቀበላ ወቅት ደግሞ ይችላል በታጨችበት ድግስ ተደግሶ ሚዜ የሚሄደው በጨለማ ነው። ጌታችን ኢየሱስ ክርስቶስም እነዚያን ሰነፎችን በገሰጸበት 5ቱ መብራት ይዞ 5ቱ መብራት ሳይዙ አለው። ያ ሙሽራው የተባለ ክርስቶስ ሲመጣ 5ቱ መብራት ይዘው ተገኙ። 5ቱ መብራት ሳይዙ ቀርተዋል ሰንፈው። በሀገራችንም ባህል ሚዜ የሚሄደው በጨለማ ነው፣ የሚመለስም በጨለማ ነው። ከዛው ላይ ክርስቶስ ምሳሌ በማድረግ ነው። እሺ ይችን ሙሽራ ከቤት ከጫጉላ ከቤት ተዋ ሲያወጧት 13 ዕቃ በአገልግል ውስጥ ይሰጣታል። እነዚህ 13 ዕቃ መርፌ፣ አምባሩ፣ አልቦ፣ ሙዳዩ፣ እንዝርቱ፣ ዋንጫው፣ ብርሌው አጠቃላይ 13 ዕቃ ይሰጣታል። ያ ማለት እናት 13 ሰርቲፊኬት እየሰጠች ነው። ያ የሚሰጠው ለእንትን ለሚዜዎቹ ነው። ይሄ ለሚዜዎቹ የበላይ ለሆነ አላላፊው ለስር ሚዜ ለሚባለው ይሰጣል። ያንን አገልግል ይዘው ወደ ባልየ ቤት ትመጣለች። ሙዳይ እንትኑ አገልግሎት ተይዞ ሙሉ በአገልግሉ ውስጥ ያለ 13 ዕቃ ነው ይያል። እሺ እነዚህን እዛ ነው የምትመጣ 13 ዕቃ እዛ ትመጣለች። ማለት መታውን ጠጅ መጥመቅን ብያለሁ። ብርሌም ጠጅ መጥመቅን አስተምሬያለሁ ብላ እየላከች ነውና እያንዳንዱ ዕቃ የተመረቀችበት መሆኑን ማሳያ ነው። የተመረቀችበት ሙያውን ችላለች ነው። ሙያውን ችላ ነው የምትመጣ። አሁን ዛሬ ዲግሪም ማስተርም ወረቀቱን ነው የምትሰጠው ሰርቲፊኬት። የዛኒ በተግባር በህይወት የሚኖረው ነው የምትሰጠው። በህይወት የምትኖረው ነው። ጠላ መጠቅማቅም በለው ሁሉ መላው ልብስ መስፋትንም በለው ሁሉ ልብስ መስፋት ትችላለች። መርፌ የተቀደደ ልብስ ማንነቷን ሳይቀር መስጠት ሁሉ ራሷን የምትመለከትበት የከፋ ማንነቷን እንዲሁም ደግሞ የሰውነቷን የምትመለከትበት የምታያያጥበት የምትዋበበትን ሙዳዩን ሁሉ ነገር እዛ ትመጣለች። የልጅቱ ሰርቲፊኬት ነው። ከዚያ በዛ ጨለማ ያንን ይዘው ከመጡ በኋላ እዛ እንኳን ቀርበው የሚነጋገሩትን ንግግር እንኳን እንተውና ያ ቅድም ሙሽራ መብራት ይዘው እንደመጡ እንደሚባለው አንድ ሙሽራ ለማየት ወይ ሳንቲም ይዘህ ነው የምታይ። እሺ ያናላ ይህ ያው ማየት አትችልም። ሙሽራውን ለማየት ሙሽራዎቹን ለማየት ማለት ነው። እሺ ጌታችን ኢየሱስ ክርስቶስ የሚያም መብራት ያለዘ ሰው መግባት እንዳልቻለው በዛ ጨለማ ውስጥ ሳንቲም የሌለው ደግሞ ሙሽራውን ማየት አይችልም። ሙሽራው ዛጎሉ ምኑ ነው ሌላ አሁን በአሁኑ ሰዓት የቅርብ ጊዜው ሳንቲም መዛ በፊት ግን ብዙ ስጦታዎች አሉ። አሁን ቅድም በሙዲያው እንዳለ ሁሉ ሌሎች ደግሞ ለዚያች ለልጅቱም ለወንዱም በህይወታቸው ለሚኖሩት ህይወት የሚሰጡ ስጦታዎች አሉ። ለምሳሌ ቅቤ ቅል አለ። ግን ቅቤ አምጥታ ሴት ሆነ ቅቤ ልሰጥ ይችላል። በወንዱ መካከል ደግሞ ራሱን መጠበቂያ ወይ የጥርስ መፈቀቂያ ሊሆን ይችላል። የተለያዩ ነገሮች እያመጣ ሊሰጥ ይችላል። ገንዘብ አይደለም። ይሄ ማንነት ያለበት ዕውቀት ያለበት መንፈሳዊ ይዘት ያለበት ግቦሽ ነበረ። አሁን በአሁኑ ሰዓት የለም። ይሄንን ወደ ሳይንስ ስትቀይረው ሰው በህይወት ውስጥ ሲኖር የራሱን ፍላጎት እንዲያሟላ ሙያ መኖር አለበት፣ ጥበብ ዕውቀት መኖር አለበት። አባቶቻችን ግን ይሄ ዕውቀት ያለበት ጥበብ ያለበት ማንነት ያለበት ራስን መመልከት ያለበት ዘር መተካት ያለበት ዕውቀት የነበረበት ነበር። አሁን ግን ምናልባት አውሮፓውያኑን ትምህርት ይዘን ይሄ ባህል ይሄ ወግ የተናቀ ይመስላል። ግን በዚያ ውስጥ እንደምታየው ይሄ ሙያውን ዛሬ እኮ ስፌት የሚሰፋ የለም፣ ጥጥ የሚፈትል የለም። እንደዚህ ስንል በነገራችን ላይ ጥጥ ፍተሉ ማለት ጥጥ በቻይና በማሽን እያመጣች ነው። ያንን እንኳን የሚፈትል ማለት አሁን በእጁ የለም። እና በዚህ የተነሳ ምን በዛውን ድህነት በዛ ሙያ ስለሌለ የድሮ አባቶቻችን ይሄንን ሙያ ነበር የሚሰጡት። ከበሬው ከማጨው ባሻገር ይሄንን ሙያ ነው። በሬውን ቢሰጠው ማድረስ ካልቻለ ይሄን ሁሉ ዕቃ ቢሰጧት ሙያ ከሌላት ያቺ ሴት ውጭ ትባላለች። በዚህ መንገድ ነበር ይኖሩ የነበሩ። ወደ ወንዱ ደግሞ ስንገባ ይሄ ወንድ ልጅም በሙያው ውስጥ ተፈጥሮ ብቻ ሳይሆን በአባቱ በወረሰው ሙያ ውስጥ እኒህን ሙያዎች ተምሮ ወደ እናት አባቷ ሲመለስ
ፍየል ይሰጠዋል እርር ተብሎ እዛው ላይ እርር ተብሎ ቢላ ተጨምሮ ይሰጠዋል። ያርዳል። ያ አንደኛ አባቱ ሙያውን ማስተማሩን ለማስገለጽ ሙያ እንዳለው ለማስገለጽ ነው። ከዛ በመቀጠል ደግሞ ይሄ ልጅ ከለመደ በኋላ ደግሞ ቆዳ አማቱ ቤት ቆዳ መግፈፍን አቅማዳ ማውጣትን መወጠርን ያው ዛሬ ልጮው ምናምን የምንለው አቅማዳ የቆዳ አቅማዳ ነበር የእህል መክተቻ ይሄን ሁሉ ነበር። ከዛ በመቀጠል ደግሞ ያ ልጅ ሙያውን ደግሞ ለማየት በተለያየ ነገር የልጅ እናትና አባቶች ይሄማ ሙያ ያለው ብለው ብዙ ነገር ይሸለማል ማለት ነው። ብዙ ሰርቲፊኬት አሁን እንደሚደራረበው አሁን ግን ይሄ ባህልና ወግ የተረሳ ኋላ ቀር የተባለ ግን የማይጠቅም የሚሉት ግን የሚጠቅም እጅግ በጣም በዚህ ግን አጠቃላይ ዓለም በአገር በቀል ዕውቀት ያጠኑ ምሁራን ይሄንን በህይወት መኖር የተማሩትን በህይወት ማኖር እያሉ ተርጉመውታል። የተማሩት አሁን እኛ ዛሬ ሳይንስ ባዝነው ሰርቲፊኬት በዛ በተማርነው ህይወት አንኖር። ምናልባት ያንን ትምህርት እኛ ምን እንለዋለን ወይ ደሞዝ ማግኛ ነው። እኒ ግን የደሞዝ ማግኛ ሳይሆን መኖር የሚባለው አለበት። አንተ የምትኖረውን ህይወት በተግባር ካልገለጽከው ያ በዛ ህይወት አልኖርክም ማለት ነው። እነዚህም ግን ይሄንን ህይወት በመኖር በማሳየት አልፈውታል። እና ያ ባህል ደግሞ የመተሳሰብ ያለበት ፍቅር ያለበት ሰላም ያለበት ነው። በዚህ ውስጥ ደግሞ ህግ አላቸው። ያን ህግ አላቸው ስልህ የሚሻር የማይሻር አይደለም። ይቺ ልጅ በሙያዋ ውስጥ ያን ማትችል ከሆነች በማህበረሰቡ ዘንድ ትነወራለች። ወንዱም ልጅ የማይችል ከሆነ በማህበረሰቡ ዘንድ ይነወራል። ነውር የሚባለው ማለት ነው። ስለዚህ ነውር ማንኛውም ሰው ከእውቀት ነፃ እንዳይሆን ራስን መቻል እንዲኖር የሚያደርግ ነውር ነበር። አሁን ግን እኛ በተለያየ ነገር እየተሰዳደብን እንኖራለን። ያ የበፊቱ ነቀፌታ ህይወት ነበር። እንኳን ሌላ በቤተክርስቲያን ዘንድ እንኳን ሳይቀር ማለት ነው። በቤተክርስቲያን ዘንድ እኮ አሁን ደግሞ መልሰን አሁንም የቤተክርስቲያን ሰርጓ ተማሪ ማውጣት ነው፣ ልጆች ማውጣት ነው። አሁን እናትና አባት ልጅ ከወለዱ በኋላ ወጡ የሚባለው ልጆቻቸውን ድረው ኩለው ራሳቸውን አህለው መስለው እንዲወጡላቸው ነው። ሲወጡላቸው ደስ ይላቸዋል። ቤተክርስቲያንም ደግሞ ልጆቿን ስታስተምር ራሷን የሚመስል ልጅ እንደምትወልድ ሁሉ በቤተክርስቲያንም እንዲህ አይነት ሙያዎች ቀድመው በማህበረሰቡ ዘንድ ይደርሱ ነው። ለምን መሰለ? ቤተክርስቲያን መኖርን የምታስተምር። አሁን ማህበረሰቡን ደግሞ ቤተክርስቲያን እንዴት ብላ ነው የኖረች በትዳሩ እንደዚያው ሆነ ሳይማረው በኑሮ ያውቀዋል። አሁን ትዳር ወንጌሉን ቀደም እንዳልኩ በወንጌል ላይ እንዲህ የሚላል ዘፍጥረት ላይ እንዲህ የሚላል እያልኩ ነበር። ይሄንን በንባብ እነሱ ያውቁት፣ በባህል በኑሮ ያውቁታል። ሃይማኖት ደግሞ በይበልጥ ሲገለጽ በመኖር ነው። ትልቅ ተስፋ የሚኖረው ስትኖረው ነው ሃይማኖት። አሁን ዛሬ በማንበብ ብቻ ነው የምንኖረው፣ በመተግበር የለም። ሁላችንም እንናገራለን፣ ተግባር ላይ ግን ዜሮ ነን። ሁላችን ብዙ ነገሮችን እንዲህ ሰማዩን የምድሩን እንቀባጥረን ከኛ ጋር ግን የሚታይ ነገር የለም። ስለዚህ እኛ የሚታይ ነገር የሚጨበጥ ነገር እያሳዩ ያሳለፉ አባቶቻችን ባህልና ወጋቸው ነው። ከዚህ አንፃር የወንዱን ባህል ወይም ህይወት ስናይ እንግዲህ ወንድ ልጅ በገጠሪቱ ዓለም ያው በትልቅ በንጉስነት የሚታይ የባሏም ዘውዷ ነው። በመጽሐፍ ቅዱስም ያው ዘውዷ ነው። ይህ ዘውድ ደግሞ ከፍ ያለ የሚያሰኘው በገጠሩ ላይ ያለውን የእርሻን ስራ በደንብ ሲከታተለው እንዲሁም የአባቱን ሙያ ሲከታተለው ዘውድ ይሆናል እንጂ ዝም ብሎ ወንድ በተፈጥሮ ወንድ ስለሆነ ዘውድ ሊባል አይችልም። በሙያው ነው ዘውድ የሚባል። ስለዚህ ያንን ዘውድ ደግሞ ለማስቀጠል የሚወጣው ውጣ ውረድ ከፍተኛ ነው። ይሄ ከፍተኛ ውጣ ውረድ ልጅነትን የሚያስመጣ በረከትን የሚያስመጣ
ሰላምንና ፍቅርን የሚያስመጣ ነው። ስለዚህ ከዚህ አንፃር በሀገራችን ያለው ባህል ወግ ሰላምን፣ ፍቅርን፣ ትህትናን ያለበት ሃይማኖታዊ ያለበት ህይወትን ወይም ሃይማኖትን በህይወት የሚገለጽበት ባህልና ወግ ነበረን እና ያ እየተረሳ አሁን ያለው ከራስ ጋር ብቻ በመሮጥ አሁን ላይ ትኩረት የሚደረገው በአብዛኛው ሰውየው ወይም ሴቷ ኢኮኖሚካል ነው። አቅም አላቸው የላቸውም፣ ገንዘብ መኖር ነው ትኩረት የሚደረገው። ያው ለስሙ ፍቅር ይባላል። ያው መቼም ሲዋደዱ ነው መጀመሪያ የሚገናኙት። ከዛ በኋላ የሚኖረውን ግንኙነት በሀገራችን ብዙ ጊዜ ያየን ነው። ትዳሮች ወደ መሰረታቱ ሲቆይቱ ብዙም አይቆዩም፣ ይለያያሉ እና ትኩረት የሚደረገው ገንዘብና ሀብት ንብረት ላይ ነው። የድሮ አባቶቻችንስ ሀብትና ንብረት ላይ ያላቸው አመለካከት ምን ይመስላል? የድሮ አባቶች ሀብትና ንብረት ላይ ብዙ አመለካከት የላቸው። ምክንያቱም መጀመሪያ ልጃቸውን በህይወት ስለሚኖሩት የህይወቱ ሀብትና ንብረት ሲያስገኙት በጥቅሞች መልክ የሚሰጥ ነገር አለው። አዎ ሙያ ተማረ ማለት እርሻ ማረስ ቻለ ማለት በሬ ያለው ማለት ራሱን ቻለ። የልጅ በግና ፍየል ያርዳል ወይ ማለት ደግሞ በጎችም ፍየሎችም አሉት ማለት ነው። ይህ ሰው በቅሎ ይጭናል ማለት በቅሎ አለው ማለት ነው። ይሄ ሰው አህያ ይጭናል ማለት አህያ አለው ማለት ነው። ይሄ ሁሉ የተሟላለት ነው ማለት ነው። ሴትም ልጅ ሙያ ያላት ማለት ያ ሙያ ያላት ማለት ያንን ነገር ትከውናለች ማለት ነው። ያ ማለት እናትና አባቶቻቸው በከብት ማጫ በመሬት ማጫ ይሰጧቸዋል ማለት ነው። ኢኮኖሚካል ዝቅ ያሉ ማህበረሰቦች ሊኖሩ ይችላሉ በዛ ሰዓት። አዎ እውነት ነው። እንደዚህ አይነት ነገር ሲፈጠር አሁን ለምሳሌ አንድ ኢኮኖሚካል አሁን ዝቅ ያለ ማህበረሰብ በደንብ ነበር ይኖራል። አሁን በግ ለማረድ የማይችል አቅም ያለው ሰው ካለ በግ ለማረድ አቅም የማይችል ያለው ሰው ደግሞ እርሻ ማረስን ሙያ ተምሯል። እርሻ እያረሰ ገንዘብ መገኘውን ያውቀዋል። ሙያ ካለው አሁን አንተ ሙያ ካለ በሙያ ናት እርሻ ማረስ የሚችል ሰው ወደ እርሻው ገብቶ እርሻውን ካረሰ በኋላ መቼም በጎን ያገኘዋል። ወደ ኢኮኖሚካል ደግሞ ስንገባ ኢኮኖሚ የመጀመሪያ በዚያ ባህል ዘመን ይገነባ የነበረው ባህላችን ከማንነታችን ጋር ነው። ያ ባህልና ወግ ወይም ያ ቀደም ያልኩት ሙያ ወይም በሴቷም በወንዱም ያለው ሙያ ኢኮኖሚ ነው። አሁን ያለው ግን ቁስ ነው። ቁስ ትረከባለህ። ቁስ ደግሞ ሙያ ስለሌለ ለትንሽ ጊዜ ቆይተበት ያልቃል። ያቁስ እውነት ነው። ሙያ የለህም። ያ በፊቱ ከቁስ አልፈህ ቁሱን ታስተዳድረው ሀብቱን እንድታመጣው ነው የሚያሰለጥኑ። ሀብቱን እንድታመጣው ሰልጥነው ልጅ አባቱ ነጋዴ ነበር፣ ነጋዴ ልጅ ወለደ። አባቱ ገበሬ ነበር፣ ገበሬ ልጅ ወለደ። አባቱ መምህር ካህን ነበረ፣ መምህር ካህን ወለደ ይባላል። ሴት ልጅም እንዲያ ነው እና በኢኮኖሚ ደካማ የሆኑ ሰዎች እንኳን ሌላ ሴት ልጅ ጠጡ ፈትላል እንዴ እንትን እኮ የቅቤ ቅልፍ የሚሰጣት ያችልሽ ቅቤ ማውጣት ትችላለች ነው። ወደዛ ገበሬ የምትሄድ እኮ አይደል ላሞች ሁሉ አሉ ተብላ። አሁንሳ ቁስ ከሌ ምን አለው ከሌ ይሄን ያለው ወይ እሷ ይሄን አላት ነው። ወደ ፍቅር ዓለምም ይገባል። ማንነት የሌለው ፍቅር ነው። ምክንያቱም ማንነት የሌለው ሰው አሁን እኛ በወጣትነት እድሜያችን ስሜት ወይም ተፈጥሮ በሚያይልበት ጊዜ ያለ ፍቅር አለ። ዘለቂታዊ የሆነ ማንነት ያለ ፍቅር አለ። ስሜታዊ የሆነ ፍቅር ብዙ ጊዜ ከወንዝ ያሸክ። ዘለቂታዊ ፍቅር የምንላቸው በማንነት ላይ የተመረኮዘ ፍቅር ሲኖር ህይወቱ ላይ ቀጥል። አሁን ልብስ ላይ ብቻ የምታየው ነገር ሰርቲፊኬቱ ወረቀት ላይ ብቻ ሆነና ወረቀት አድርገን ነው ቀረ። ወረቀት ዛሬ ያነበው ነገ የምትለው አይነት ማለት ነው። ስለዚህ እኛም ማንነት ዛሬ እንደዛ ነው ያለው። ያው 13 አይነት የማቴሪያል እቃ ሰጣለች የሴቷ እናት ወይም የሴቷ ቤተሰቦች። ግን ወደ ትዳር ከገባች በኋላ በ13ቱም እቃ ልክ ሙያዋ ባይገኝ ወይም ደግሞ አንድ ሙያዋ ጎልዶ ቢጎድል ማለት ነው ምን ሊፈጠር ይችላል? እንግዲህ በነገራችን ላይ እናቷን ታሰድባለች። መጀመሪያ ታሰድባለች ሳይሆን እናቷ ስለያች ልጅ ትሰደባለች። እንዴት ሙያ አላስተማረቻትም? እንዴት ማንነቷን አላስተማረቻትም? እንዴት ሙላ ነው ተብላ ትሰደባለች። ሁለተኛ ግን
እንዲያ ብለው ደግሞ የልጅ እናት ደግሞ ሙያ ታስተምራለች። ያቺ ልጅ የባልዬ እናት እናት ሙያ ታስተምራለች። ምክንያቱም ልጅቱ ለመማር ፈቃደኛ ካልሰናች ሙያ ታስተምራለች። ግን የሙያ ፍላጎት ስለሌላት መስራት አልችልም ብላ የምትል ከሆነ አንድ ቀን ትሰናበታለች። ፍቺ ይሆናል። ምክንያቱም አንድ ሰው ሙያ በነገራችን ላይ ግን ቅጣት የለውም። አሁን ለምሳሌ ሁሉንም ነገር ሳያስተምሩ እቃውን የሚልኩ ሊኖሩ ይችላሉ ብዬ አስባለሁ። እንደው ምናልባት ትክክል ነው። በአሁኑ ሰዓትም እኮ አለ፣ ግን ያ ሙያው ግን የለም። በአሁኑ ሰዓት እኮ እንደው ያ ባህላችን ስለሆነ ተብሎ ይሰጣል፣ ግን ሙያው የለም። ምክንያቱም ቴክኖሎጂ አደገ ስለምን እና እንደዚያም አሁንም አለ ይሰጣልና ግን እቃውን የማይሰጣል በገጠሩ ማህበረሰብ ይኖራል። ግን አሁን ሙያ የሌለው ሰው ገጠሩ ማህበረሰብ እንዲህ ብሎ ሊኖር ይችላል። ከባድ እኮ ነው። አሁን ያልኩ ሙያዎች የሌሉ ሰው መኖር አይችልም። ቃተው ሰው ወደዚህ አትኖርም። ሰፌት ከብቻለ እንደው ተወጥ ማፍጠሩን ተወሳው ገበት ገዛለ ግራ ገዛት ይገዛል። ተወሳ ስለማዘልቀው መስራውን በእጅ የሚሰሩ ስራዎች ሙያዊ ስራዎች ማለት ነው። ማይንም እናትም ታስተምራለች ማለት ነው፣ ልጇ ስለሆነች። ልጇ አካል ነች። ከዚህ በኋላ ከተጋባች በኋላ እኮ የቤተሰቡ አካል ነች። ምክንያቱም አካል ይሄ ከሌ ነው አይባልም። በልጅ የተከፈለ ለዚህ ልጇ ሚስት ማለት አካል ሆነ። ከዛ ጋር ተያይዞ አሁን ለምሳሌ ድሮ በአሁኑ ሰዓት ሁለቱ ፍቅረኛሞች ወይም ደግሞ የሚጋቡ ሰዎች ከተፈቃቀሉና ከተፋቀሩ ወደ ሰርግ የማምጣት ለቤተሰቦቻቸው ተናግረው ሽማግሌ ያስልከው ይጋባሉ። ከትዳር በፊትም ብዙ አይነት እንደ ላይፍ ብዙ ሰው ያሳልፋል። የአብዛኛው የከተማ ህይወት ያለ በፍቅር አብረው ይኖራሉ። እንደውም መጠናናት የሚባል አለ። ተጠናንተህ አብረህ ብዙ ነገር አሳልፈህ ድንግልና ሙሉ ታጥቶበት ብዙ ነገር ሆኖ ነው ወደ ትዳር የሚመጣው። በዛ ዘመን እንደዚህ አይነት ነገሮች ቢፈጠሩ ምንድነው ችግሩ? የሚፈቱበት ነገር የነበረው